በምድራችን ላይ አንድ ሀገር አለች። እግሮቿ እስያ ላይ ተተክለው ውብ ፊቷን ግን በናፍቆት ወደ አውሮፓ ያዞረች። ይህች ምድር ዝም ብላ የምድር ክፍል አይደለችም። የታሪክ መዝገብ፣ የስልጣኔዎች እናትና የጀግኖች መብቀያ ናት። የንጉሠ ነገሥታት መፈጠሪያና መቃብር እየተባለችው የምትጠራው ይህች ምድር ሮማውያን ዓለምን የገዙባት፣ ክርስቲያኖች እምነታቸውን ያጸኑባት፣ እስላሞች ስልጣኔያቸውን የዘረጉባትና ኦቶማኖች ለ600 ዓመታት ዓለምን ያስገበሩባት ምድር ናት። ዛሬኛ ሳንታ ክሎስ ወይንም የገና አባት የምንለው ቅዱስ ኒኮላስ የተወለደውም በዚህች ሀገር በምትገኝ ፓታራ በምትባል ከተማ እንደሆነ ይነገርለታል። የሰው ልጅ ከጥፋት ውሃ የዳነበት የኖህ መርከብ የሚያረፈችው በመዳረሻችን ምስራቃዊ ክፍል በሚገኘው በአራራት ተራራ ጫፍ ላይ እንደሆነ መጽሐፍ ቅዱስ ይናገራል። በዚህች ሀገር በአንድ በኩል ዘመናዊ ሰማይ ጠቀስ ሕንፃዎች ተተክለው ሰማዩን እየተሳለሙ፣ በሌላ በኩል ደግሞ የሺህ ዓመታት ዕድሜ ያላቸው መስጊዶችና አብያተ ክርስቲያናት ጎን ለጎን ቆመው ይታዩባታል። ወደ ህዝቦቹ አጠጋ ያልን እንደሆን ሻይ እየጠጡ ስለ ሮቦቲክስ የሚያወሩ ወጣቶች፣ ምንጣፍ እየሸመኑ ስለ ፌስቡክ ልጥፍ የሚመክሩ አዛውንቶች ይቀበሉናል። ይህች ሀገር የትላንትና የነገ ውህድ ናት። በጊዜ ማሽን ወደ ኋላ ተጉዘን የሰው ልጅ ገና የስልጣኔ ፊደል መቁጠር ባልጀመረበት ጥንታዊ ዘመን ላይ ብንቆም የግብፅ ፒራሚዶች ከመታነጻቸው በሺህ ከሚቆጠሩ ዓመታት በፊት የሰው ልጅ ለመጀመሪያ ጊዜ ተሰባስበው አምልኮን የጀመረባት ሆናና ከ11,000 ዓመታት በላይ ዕድሜ ያስቆጠረውን የዓለማችን እጅግ ጥንታዊውን ቤተ መቅደስ ይዛ ታስደምመናለች። ሌላም ሊጨምሩሉት ይህች ሀገር እንደ ቡና መገኛዋ ሀገራችን ኢትዮጵያ በዱር የበቀለ ቡና ባይኖራትም ቡናን የማፍላትና የማቅረብ ጥበብን ወደ ረቀቀ ደረጃ አድርሳ በዩኔስኮ የማይዳሰስ የሰው ልጅ ቅርስ ስር ያስመዘገበችና ለዓለም ያስተዋወቀች ናት። ደግሞ የከተሞቿ መተላለፊያዎች በሌላ አስገራሚ ትዕይንት የተሞሉ ናቸው። በጎዳናዎቿ ላይ የሚንሸራሸሩ ድመቶች እንደ እንግዳ ሳይሆን እንደ ሀገር ባለቤትና የክብር ዜጋ ይታያሉ። ነዋሪዎቿም ትናንሽ መጠለያዎችን እየገነቡ በየጥጋጥጉ ምግብና ውሃ እያዘጋጁ በፍቅር ይንከባከቧቸዋል። ክብራትና ክብራን እንኳን ወደ ቱርክ በደህና መጣችሁ። ዛሬ እኛና እርሶ ወደዚህች አስደናቂ ሀገር ተጉዘን ከጥንታዊ የሰው ልጅ ታሪክ ጀምሮ እስከ ዘመናዊ ፖለቲካዋ ድረስ ከአስደናቂ ተፈጥሮዋ እስከ ማራኪ የቱሪስት መዳረሻዎቿ እንዲሁም ከህዝቧ ኑሮ እስከ ኢኮኖሚዋ መስተጋብር እንቃኛታለን። እርሶም ይህችን የታሪክ ከበርቴ ለመተዋወቅ ለጥቂት ደቂቃዎች ቻናላችንን ሰብስክራይብ እያደረጉ አብረውን ይጓዙ። ቱርክን በካርታ ላይ ስንመለከታት ልክ እንደ አንድ ግዙፍ ድልድይ በአውሮፓና በእስያ መካከል ተዘርግታ እናገኛታለን። ጂኦግራፊያዊ ቅርጿ ለአራት ማዕዘን የቀረበ ሲሆን ሀገሪቱም 783,562 ካሬ ኪሎ ሜትር የምትሰፋ ግዙፍ ሀገር ናት። ስፋቷን በንጽጽር ለማቅረብ ያክልም በተናጠል እንግሊዝ፣ ፈረንሳይ ወይንም ጀርመን ካላቸው የቆዳ ስፋት አንጻር ትበልጣለች። የሀገሪቱ 97 ከመቶ የሚሆነው ክፍል አናቶሊያ ወይንም ታናሹ እስያ በሚባለው የእስያ ክፍል ሲገኝ ቀሪው 3 በመቶ ደግሞ ትሬስ በሚባለው የአውሮፓ ክፍል ላይ ይገኛል። ይህ ትንሽ የአውሮፓ ክፍል ግን ከጠቅላላው የሀገሪቱ ህዝብ 10 በመቶውን ይዞ አንቀባሮ ያኖራል። አውሮፓና እስያን ድልድይ ሆና የምታገናኘው ቱርክ 8 ጎረቤቶች አሏት። ሀገሪቱ በሰሜን ምዕራብ ግሪክና ቡልጋሪያ የአውሮፓን በር ከፍተው ያዋስኗታል። በሰሜን ምስራቅ ጆርጂያ፣ አርሜኒያና አዘርባይጃን ይገኛሉ። በደቡብ ምስራቅ ደግሞ ኢራን፣ ኢራቅና ሶሪያ ጎረቤት ሆነዋት ድንበር ይጋሯታል። ይህ አቀማመጧ ቱርክን የመካከለኛው ምስራቅ የአውሮፓና የቀድሞ ሶቪየት ህብረት ሀገራት መገናኛ አድርጓታል። የቱርክ መልክዓ ምድር እጅግ አስደናቂ ነው። በሰሜን በኩል በጥቁር ባህር፣ በደቡብ በኩል በሜዲትራኒያንና በምዕራብ በአጂያን ባህር የተከበበች በመሆኗ ከ8000 ኪሎ ሜትር በላይ የሚረዝም የባህር ዳርቻ አላት። ነገር ግን መሃል ሀገሩ በከፍታ ቦታዎችና በተራራዎች የተሞላ ነው። በስተ ምስራቅ የሚገኙት ተራራዎች በተለይም የኖህ መርከብ ያረፈችበት የአራራት ተራራ በረዶ ለበስ ሲሆን የክረምት ስፖርቶች ይዘወተሩበታል። የሀገሪቱ አየር ንብረትም እንደየቦታው ይለያያል። የሜዲትራኒያንና የአጂያን ባህር ዳርቻዎች ሞቃታማና ፀሐያማ ሲሆኑ አንካራን ጨምሮ የመሃሉ የሀገሪቱ ክፍል ደግሞ በክረምት በጣም ቀዝቃዛና በረዷማ የአየር ጸባይን ያስተናግዳል። እንዲሁም በበጋ ደግሞ አካባቢው ደረቅና ሞቃታማ አየር ንብረትን ያስተናግዳል። ከሁሉም በላይ ግን ኢስታንቡልን ለሁለት የሚከፍለው የቦስፎረስ ወሽመጥ የሀገሪቱ እስትንፋስ ነው። ይህ ጠባብ የውሃ መንገድ ጥቁር ባህርን ከዓለም ጋር የሚያገናኝ ብቸኛ በር በመሆኑ
በዓለም ፖለቲካና ንግድ ውስጥ ወሳኝ ሚና ይጫወታል። ቱርክ ማለት የምስራቁ ዓለም ወግና የምዕራቡ ዓለም ዘመናዊነት እጅ ለእጅ ተያይዘው የሚጨፍሩባት መድረክ ናት። ወደ ቱርክ መግባት ወደ አንድ ግዙፍ የባህል ሙዚየም እንደ መግባት ማለት ነው። እዚህ ሀገር ሙስሊም መሆንና ዘመናዊ መሆን አይጋጭም። ምንም እንኳን 99 በመቶ የሚሆነው የሀገሪቱ ሕዝብ ሙስሊም ቢሆንም የሀገሪቱ መንግስት ግን ሴኩላር ወይንም ከሃይማኖት ነፃና ገለልተኛ ነው። እስልምናና ዘመናዊነቱ እንዴት ታርቆ ይኖራል ካላችሁኝ፣ ምናልባት በቱርክ ተገኝታችሁ በመንገድ ላይ ስትሄዱ ሚኒስከርት የለበሰች ወጣትና ሂጃብ የለበሱ እናት ክንድ ለክንድ ተያይዘው ሲሄዱ መመልከቱ አይቀርምና በዚህ ልክ ተረዱት። የቱርክን ልዩነት ለማየት ወደ ባዛሮቻቸውና ወደ ገበያዎቻቸው መግባት በቂ ነው። እዚህ ቅመማ ቅመሞች፣ በቀለማት ያሸበረቁ ምንጣፎች፣ የሸክላ ውጤቶችና የብር ጌጣጌጦች አይንን ይማርካሉ። ቱርክ ገብተን ሻይ ሳንጠጣ መውጣት አንችልም የሚባለው ለቀልድ አይደለም። የቱርክ ሻይ ወይንም ቻይ የጓደኝነት ምልክት ነው። በትንሽ ወገብ ያላት ብርጭቆ የሚቀርበው ቀይ ሻይ ለማንኛውም ንግግር መክፈቻ ነው። ቱርካውያን እንግዳ ተቀባይነታቸውም ድንበር የለውም። አንድ ቱርካዊ ቤቱ ከጋበዛችሁ እስክትጠግቡ ሳይሆን እስክትፈነዱ ድረስ መመገብ ግዴታ ነው። ይህንን ባህላቸውንም እድሜ ለቃና ቴሌቪዥን በበቂ ሁኔታ ታዝበን መመልከት እንደቻልን ጥርጥር የለኝም። 86 ሚሊዮን የሚጠጋ የህዝብ ቁጥር ያላት ቱርክ በህዝብ ብዛቷ ከዓለም ሀገራት በ18ኛ ደረጃ ላይ ተቀምጣ ትገኛለች። ህዝቦቿም ዘመናዊነት ያጠቃቸዋል። ከአጠቃላይ ህዝቧም ከ77 እስከ 92 በመቶ የሚሆኑት በከተሞች አካባቢ እንደሚኖሩ ይገመታል። የከተሜ ስብጥሩን ኢስታንቡል ከ15.7 ሚሊዮን በላይ ነዋሪዎችን በመያዝ ስትመራ፣ አንካራና አዝሚር ደግሞ ይከተሏታል። እንደ ኢስታንቡል ባሉ በትላልቅ ከተሞች ህይወት እጅግ ፈጣንና ዘመናዊ ሲሆን፣ በገጠር አካባቢዎች ግን አሁንም ሰዎች የድሮውን እርጋታና የግብርና ህይወትን እየተከተሉ ኑሮን ይገፋሉ። ቱርክ የዳበረ ታሪክ ያላት ቀደምት ስልጣኔዎችን የቀደመች ትንግርት ሀገር ናት። በዘመናት ፍሰት ብዙ ነገስታት ተነስተው ብዙ ነገስታት ወድቀውባታል። ዛሬ ያለችበት የኑሮ ውደትም በዘመናት ስልጣኔዎች የታሸና የከበረችበት ነው። እኛም የዚህችን ሀገር ታሪክ እስከ ዛሬ ማንነቷ በደንብ ለመረዳት ዘመናትን ወደ ኋላ መሻገር ግድ ይለናልና ተያይዘን ዓመታትን ወደ ኋላ በመክነፍ ቀደምት ቱርካውያንን ከነ ታሪካቸው እንዲሁም እስከ ዛሬዎቹ ልጆቻቸው እንተዋወቃቸው። የቱርክ ታሪክ የሚጀምረው ከምንገምተው በላይ ዘመናትን ወደ ኋላ ርቆ ነው። ከግብጽ ፒራሚዶች ግንባታ ሺህ ዓመታት በፊት የሰው ልጅ ገና የግብርናን ሀሁ ሳይቆጥር በአናቶሊያ ወይንም በአሁኗ የቱርክ እስያ ክፍል አንድ ተአምር ተፈጠረ። ከክርስቶስ ልደት በፊት በ10 ሺህ ዓመተ ዓለም አካባቢ አዳኝና ሰብሳቢ የነበሩ ማህበረሰቦች በደቡብ ምስራቅ ቱርክ በሚገኘው ጎቤክሊ ቴፒ ተሰባሰቡ። እነዚህ የጥንት ሰዎች ያለምንም የብረት መሳሪያ በዓለማችን የመጀመሪያው ነው ተብሎ የሚታሰበውን ግዙፍ የድንጋይ ቤተ መቅደስ አነጹ። ይህ ግኝት ዓለም ስለ ሰው ልጅ ስልጣኔ አጀማመር የነበረውን እውቀት ሙሉ በሙሉ እንደቀየረው የሳይንስ ምልከታ ያስረዳል። ይህ ክስተት ሰዎች ተሰባስበው መኖር የጀመሩት ለእርሻ ብቻ ሳይሆን ለእምነትም ጭምር እንደነበር መሰከረ። ግን ይህ ጅምር ብቻ ነበር። አናቶሊያም የኒዮሎቲክ አብዮት ወይንም የግብርና ዘመን ሽግግር ማዕከል ሆነች። ቆይቶም ዘመናት አለፉ። የድንጋይ ዘመንም በብረት ዘመን ተተካ። አናቶሊያም የኃያላን መንግስታት መፈንጫ ሆነች። ከክርስቶስ ልደት በፊት ከ1600 ዓመተ ዓለም ጀምሮ ሂታይቶች በመካከለኛው አናቶሊያ ተነስተው ከግብጽ ፈርዖኖች ጋር የሚስተካከል ኃያል ኢምፓየር ገነቡ። ከእነሱ በኋላም ሌሎች መጡ። ፍሪጃውያንና ልዳውያን በዓለም የመጀመሪያውን የገንዘብ ሳንቲም በመቅረጽ ንግድን በማፋፋም ደማቅ ታሪክ ጽፈው ነበር። በዚሁ ዘመን በሰሜን ምዕራብ አናቶሊያ በታሪክና በአፈ ታሪክ መካከል የምትገኘው ትሮይ ትነሳ ነበር። የሆሜር-ኢሊያድ የጦርነት መድረክ የሆነችው ይህች ከተማ የአናቶሊያን ስልጣኔ ጠቀሜታ አጉልታ ታሳይ ነበር። ኋላ ላይም ዓመታትን ተሻግረው በአጂያን ባህር ዳርቻዎች የግሪክ ቅኝ ገዢዎች እንደ ኤፌሶንና ሚሌጦስ ያሉ አስደናቂ ከተማዎችን መሰረቱ። ይህንን ተከትሎም ፍልስፍና፣ ሳይንስና ጥበብ በእነዚህ የአናቶሊያ ዳርቻዎች አበቡ። ይሁን እንጂ ከምስራቅ የመጣው የፋርስ ወይንም የፐርሺያ ኢምፓየር ማዕበል መላውን አናቶሊያን ጠራርጎ ወሰደ። አናቶሊያን በምስራቅና በምዕራብ ኃያላን መካከል የጦርነት አውድማና የባህል መሸጋገሪያ ድልድይ መሆን ጀመረች። ነገር ግን ከክርስቶስ ልደት በኋላ በዚህች ቦታ ታሪክ በሌላ በአዲስ ምዕራፍ ተገለጠ።
ከክርስቶስ ልደት በኋላ በአንደኛው ክፍለ ዘመን ከኢየሩሳሌም የመጣው የክርስትና ሃይማኖት በአናቶሊያ ላይ በፍጥነት ስር ሰደደ። ይህች ምድርም ለጥንቶቹ ክርስቲያኖች መጠጊያና መናኸሪያ ሆነች። ሐዋርያው ቅዱስ ጳውሎስም አብዛኛውን የሚሽነሪ ጉዞውን ያደረገው በዚህች ምድር ላይ ነበር። በመጽሐፍ ቅዱስ ላይ የተጠቀሱት 7ቱ አብያተ ክርስቲያናት እንደ ኤፌሶን፣ ሰምርኔስና ሎዶቅያ ያሉ ከተሞችም የሚገኙት በዚሁ በምዕራብ ቱርክ ነበር። ቆይቶም ክርስትና ከስደት ወደ ኃይል ተሸጋገረ። በ325 ዓመተ ምህረት የመጀመሪያው የኒቅያ ጉባኤ ተካሂዶ የክርስትና መሠረታዊ እምነቶች ተደነገጉ። እናም የሮማው ንጉሠ ነገሥት ቆስጠንጢኖስ አዲሲቷን የክርስትና ማዕከል ቁስጥንጥንያን በቦስፎረስ ባህር ዳርቻ መሠረተ። ኋላ ላይም የሮማ ኢምፓየር ለሁለት ሲከፈል ምስራቃዊውን ክፍል የባዛንታይን ኢምፓየር፣ ማዕከሉን ደግሞ ቁስጥንጥንያ አድርጎ ለተጨማሪ 1000 ዓመታት አበራ። ይህ ለግዛቷ የክብር ዘመን ነበር። ያኔ በንጉሠ ነገሥት ጀስቲኒያን ዘመን በዓለም ላይ እጅግ አስደናቂው ቤተ ክርስቲያን የሆነው የሃጊያ ሶፊያ ቤተ ክርስቲያን ተገነባ። በጊዜውም የሮማ ሕግጋት የግሪክ ባህልና የክርስትና እምነት ተዋህደው ልዩ የሆነ ስልጣኔ ፈጠሩ። ቁስጥንጥንያም በወቅቱ የዓለም ሀብታሟና ኃያሏ ከተማ ነበረች። ነገር ግን ይህ ወርቃማ ዘመን በፈተና የተሞላ ነበር። ከምስራቅ የሳሳኒድ ፋርሶች፣ ከደቡብ ደግሞ አዲሱ የአረቦች የእስልምና ኃይል የባዘንታይንን ድንበር ይገፉት ነበር። ለዘመናት የዘለቀ ጦርነትም ኢምፓየሩን አዳከመው። በሂደትም ውስጣዊ ክፍፍልና የውጭ ጠላቶች የቁስጥንጥንያን ግንቦች ማንኳኳት ጀመሩ። ኋላም ዘመናት አልፈው በ11ኛው ክፍለ ዘመን የታሪክ አቅጣጫ እንደገና ተቀየረ። ከመካከለኛው እስያ ስቴፕ ሜዳዎች እስልምናን የተቀበሉ አዲስና ጉልበት ያላቸው ዘላን ህዝቦች ወደ ምዕራብ እየጋለቡ ነበር። እነዚህ ጋላቢዎችም የቀደሙት ቱርኮች ነበሩ። እንደ አውሮፓውያን አቆጣጠር በ1071 ዓመተ ምህረት በምስራቅ አናቶሊያ በተደረገው የማንዚክርት ጦርነት የሴልጁክ ቱርኮች መሪ አልፓርዝላን የባዘንታይንን ጦር ድባቅ መታ። ይህ ድል የአናቶሊያን በሮች ለቱርክ ነገዶች ወለል አድርጎ ከፈተ። ይህንን ተከትሎም የሴልጁክ ኢምፓየር ተመሰረተ። አናቶሊያም ቀስ በቀስ ከክርስትናና ከግሪክ ባህል ወደ እስልምናና ወደ ቱርክ ባህል መለወጥ ጀመረች። በግዛቷም አዳዲስ ከተሞች፣ መስጊዶችና የንግድ ማዕከላት ተገነቡ። የዛሬዋ ቱርክ መሰረትም በዚህ ዘመን ተጣለ። ጊዜ ሁሉን ያነሳ ደግሞ የሚጥል ዘንድ ግድ ነውና ከሴልጁኮቹ ውድቀት በኋላ በምዕራብ አናቶሊያ ከነበሩት ትናንሽ ግዛቶች አንዱ በኦስማን ጋዚ መሪነት ተነሳ። ይህም የኦቶማን ኢምፓየር አጀማመር ነበር። ጅማሬው ተፋፍሞ በግንቦት 29 ቀን 1453 ዓመተ ምህረት ላይ ዓለምን ያስደነገጠ ክስተት ተፈጠረ። የ21 ዓመቱ ወጣት ሱልጣን መሐመድ ሁለተኛ ወይንም በታሪክ እንደሚታወሰው ፋቲህ አሸናፊው ለሺህ ዓመታት ያልተደፈረውን የቁስጥንጥንያን ግንብ በዘመኑ እጅግ ዘመናዊ በሆኑ መድፎች ሰባበረ። ይህንን ተከትሎም የባዛንታይን ኢምፓየር ዘመን አከተመ። ከተማዋም ቁስጥንጥንያ የሚለው ስሟ ተሽሮ ኢስታንቡል ተባለች። የአዲሱና የኃያሉ የእስልምና ኢምፓየርም ዋና ከተማ ሆነች። ይህ የኦቶማን ወርቃማ ዘመን መጀመሪያ ነበር። በተለይም በሱልጣን ሱሌማን ሕግ አውጪው ወይንም ሱሌማን ደ ማግኒፊሰንት ዘመን ኢምፓየሩ ከቪየና እስከ የመን፣ ከአልጄሪያ እስከ ኢራቅ ተዘረጋ። ኦቶማኖች በወታደራዊ ኃይል ብቻ ሳይሆን በአስተዳደር ስርዓትም ጠንካራ ነበሩ። በተለያዩ ሃይማኖቶች መካከል መቻቻልን የፈቀደው የሚሌት ስርዓትም ኢምፓየሩን ለዘመናት አረጋግቶ ጠበቀው። ነገር ግን በታሪክ ውስጥ የትኛውም ፀሐይ ሳትጠልቅ አትቀርምና ከ17ኛው ክፍለ ዘመን ጀምሮ የግዙፍ ኢምፓየር መፈረካከስ ጀመረ። ውስጣዊ ሙስና፣ የሱልጣኖች መዳከምና የሰራዊቱ ጊዜ ያለፈበት መሆን ኢምፓየሩን በውስጥ በሉት። በሌላ በኩል አውሮፓ በሳይንስና በኢንዱስትሪ አብዮት እየተመነደገች ነበር። በአውሮፓ የተነሳው የብሔርተኝነት ስሜት ወይንም ናሽናሊዝም በኦቶማን ስር የነበሩ ህዝቦች ለነጻነት እንዲነሱ አነሳሳቸው። ግዛቶቹም አንዱ ሌላውን እየተከተለ ተገነጠሉ። በአንድ ወቅት ዓለምን ያስፈራው ኃይል የአውሮፓ በሽተኛ ወይም ደ ሲክ ማን ኦፍ ዩሮፕ ተብሎ መጠራት ጀመረ። ይህን ተከትሎም የኢምፓየሩ የመጨረሻ ምዕራፍ በአንደኛው የዓለም ጦርነት ተጻፈ። ኦቶማኖች ከጀርመን ጎን ተሰልፈው ወደ ጦርነቱ ገቡ። በጋሊፖሊ ግንባር ቱርኮች የሀገራቸውን ክብር ለማስጠበቅ የህይወት መስዋዕትነት ከፍለው አሸናፊ ቢሆኑም በሌሎች ግንባሮች ግን ሽንፈት ገጥሟቸው ነበር። ጦርነቱ ሲያበቃ ኢምፓየሩ ሙሉ በሙሉ ፈራርሶ አሸናፊዎቹ አያላን በሴቭረስ ስምምነት የቱርክን ምድር በስለት ቆራረጧት። የቱርክ ህዝብም በገዛ ሀገሩ ህልውናው አደጋ ላይ ወደቀ። ሁሉም ነገር የጨለመ በሚመስልበት በዚህ ወሳኝ ሰዓት ከጋሊፖሊ ጀግኖች አንዱ የሆነው ሙስጠፋ ከማል በኋላም አታቱርክ ወይንም የቱርኮች አባት የተባለው መሪ ብቅ አለ። አታቱርክ የተበታተነውን ህዝብ አስተባብሮ የቱርክን የነጻነት ጦርነት መራ። ወራሪዎችንም በማስወጣት እንደ አውሮፓውያን አቆጣጠር በጥቅምት 29 ቀን 1923 ዓመተ ምህረት ዘመናዊቷ የቱርክ ሪፐብሊክ ተመሰረተች። ነገር ግን ይህ የለውጥ ጅምር ብቻ ነበር። አታቱርክ ሀገሪቱን ከመሰረቱ ቀየሯት። የሱልጣኔት ስርዓትን አስወገዱ። ሴኩላሪዝም ወይንም የመንግስትና የሃይማኖት መለያየት የሀገሪቱ መርህ እንዲሆን አደረጉ። የአረብኛ ፊደላትም በላቲን ፊደላት እንዲተኩ ተደረጉ። ያለባበስና
የህግ ለውጦችም ተደረጉ። ቱርክም ፊቷን ሙሉ በሙሉ ወደ ምዕራባዊ ዘመናዊነት አዞረች። በሂደትም በ20ኛው ክፍለ ዘመን ቱርክ የኔቶ አባል በመሆን በምዕራቡ ዓለም የጸጥታ መዋቅር ውስጥ ወሳኝ ሚና ተጫወተች። ጉዞዋ ግን አልጋ ባልጋ አልነበረም። በተለያዩ ጊዜያት ወታደራዊ መፈንቅለ መንግስቶች፣ የፖለቲካ አለመረጋጋትና የኢኮኖሚ ፈተናዎች አገሪቱን ሲፈትኗት ኖረዋል። ዛሬ ቱርክ ልክ እንደ ጥንቱ ዘመን በምስራቅና በምዕራብ፣ በዘመናዊነትና በወግ፣ በሴኩላሪዝምና በሃይማኖታዊነት መካከል ባለ መስቀለኛ መንገድ ላይ ትገኛለች። እያደገ የመጣ ኢኮኖሚ፣ የበለጸገ የቱሪዝም ኢንዱስትሪና በክልሉ ጠንካራ ወታደራዊና ፖለቲካዊ ተጽዕኖ ያላት ሀገር ናት። ኢስታንቡልም እንደ ጥንቱ ዛሬም የአውሮፓና የእስያ ባህሎች የሚገናኙባት ያው ከተማ ናት። የቱርክ ታሪክ የአንድ ህዝብ ታሪክ ብቻ አይደለም። ይህ የሰው ልጅ የስልጣኔ ጉዞ አሻራ ነው። ይህች ምድር የሂታይቶችን ሰረገላ ጉልበት፣ የባዛንታይንን ግርማ ሞገስና የኦቶማኖችን ታላቅነት አስተናግዳለች። እያንዳንዱ የፈራረሰ ግንብ፣ እያንዳንዱ ጥንታዊ ቤተ መቅደስና እያንዳንዱ የመስጊድ ሚናራ ያለፈውን ዘመን በጸጥታ ይመሰክራሉ። ከጎቤክሊ ቴፔ ጥንታዊ ድንጋዮች እስከ ኢስታንቡል ሰማይ ጠቀስ ፎቆች ቱርክ ዛሬም ታሪኳን እየጻፈች ነው። የዘመናት ምስክር፣ የስልጣኔዎች መናኸሪያና የምስራቅና የምዕራብ ዘላለማዊ ድልድይ ሆና እስከ ዓለም ፍጻሜ ድረስ ትቀጥላለች። ብዙዎች የቱርክ ዋና ከተማ ኢስታንቡል ትመስላቸዋለች። ነገር ግን የሀገሪቱ የፖለቲካና የአስተዳደር ማዕከል አንካራ ናት። አንካራ በሀገሪቱ እምብርት ላይ በደረቅና ተራራማ ቦታ ላይ የምትገኝ መዲና ስትሆን 25632 ኪሎ ሜትር ስኩዌር የሚሆን የቆዳ ስፋትን ተቆናጣ ኢስታንቡልን በመከተል የሀገሪቱ ሁለተኛዋ ትልቋ ከተማ ሆና ትገኛለች። ኢስታንቡል የግርግር የታሪክና የቱሪዝም ከተማ ስትሆን 5.7 ሚሊዮን የሚጠጋ የነዋሪ ቁጥር ያላት አንካራ ግን በስርዓት የተዋቀረች ጽዳት ያላትና የመንግስት ቢሮዎች የሚበዙባት ከተማ ናት። የአንካራ ኢኮኖሚ በዋናነት በመንግስት ስራ፣ በመከላከያ ኢንዱስትሪና በዩኒቨርሲቲዎች ላይ የተመሰረተ ነው። ከተማዋም የታሪክና የዘመናዊነት ድብልቅ ስትሆን የቱሪስቶች ትኩረት ባይበዛባትም ለቱርካውያን ግን የነጻነት ምልክታቸው ናት። ነገር ግን እግር ጥሏቸው ከተማዋን የረገጡ የአንካራ ልዩ መለያ የሆነውን አኒትካቢር ወይንም የአታቱርክ መካነ መቃብር ሳይጎበኙ አይመለሱም። ይህ የአታቱርክ መካነ መቃብር የሚገኝበት ግዙፍ ሙዚየምና መታሰቢያ ሐውልት ነው። መዳረሻው በየዓመቱ ሚሊዮኖች ክብር ለመስጠት የሚጎርፉበት መስህብ ሲሆን በተጨማሪም የአናቶሊያ ስልጣኔዎች ሙዚየም እዚህ ይገኛል። አንካራ የቱርክን ዘመናዊ ፊት፣ የዩኒቨርሲቲ ተማሪዎችን ብዛትና የመንግስት ሰራተኞችን ስነ ስርዓት የምታሳይ ከተማ ናት። መዲናዋን ከቃኘን አይቀር ይህንን የሚያክል ግዙፍ ታሪክ ያላትን ሀገር ዞር ዞር ብሎ አለመጎብኘት ምክንያትም ክስረትም ነውና ጉዟችንን ሙሉ ለማድረግ በሀገሪቱ እየተመላለስን ወሳኝ የቱሪስት መዳረሻዎቿን ላስቃኛችሁ። ጉዟችንን የምንጀምረው በምድር ላይ ካሉት ከተሞች ሁሉ የላቀ ታሪክ ባላት እስያንና አውሮፓን በአንድ ልብ እቅፍ አድርጋ በያዘችው ኢስታንቡል ነው። ይህች ከተማ የሮማ የባዛንታይንና የኦቶማን ታላላቅ ኢምፓየሮች መዲና በመሆን ለ1600 ዓመታት ዓለምን መርታለች። በዚህች ከተማ ታሪክ ይፈሳል፣ የባህል ስብጥር ያበራል። በኢስታንቡል ተገኝተን የምንከስረው ጊዜ የለም። በከተማዋ ዞር ዞር ስንል ታይተው የማይጠገቡ ድንቅ መስህቦችን እናገኛለን። በቅድሚያም ወደ ዕድሜ ጠገቡ ሃያ ሶፊያ ይዣችሁ ልሂድ። ይህ ህንፃ የጥበብ ተአምር ነው ማለት ይቻላል። በ537 ዓመተ ምህረት በንጉስ ጀስቲያን ሲገነባ ንጉሱ የዳዊት ልጅ ሰለሞን ሆይ በለጥኩህ እንዳለ ይነገርለታል። ይህ መዳረሻ ለ900 ዓመታት የዓለም ትልቁ ቤተክርስቲያን የነበረ ከዚያም ለ500 ዓመታት መስጊድ ሆኖ ያገለገለ በኋላም ሙዚየም ሆኖ ቆይቶ አሁን ደግሞ ወደ መስጊድነት የተመለሰ አስደናቂ መስህብ ነው። ይህ በአየር ላይ የተንሳፈፈ የሚመስል ግዙፍ ጉልላት ወይንም ዶም ያለው ህንፃ በውስጡ የባዛንታይን ወርቃማ ሞዛይኮችና የኦቶማን እስልምና ጽሑፎችን አቅፎ የሃይማኖቶች መፈራረቅን በታሪክ ፍሰት ዛሬም ድረስ ቆሞ ይመሰክራል። ከዚህ ድንቅ መስህብ አስደናቂ ቆይታ በኋላ ደግሞ ወደ ቶፕካፒ ቤተ መንግስት ይዣችሁ ልሂድ። ይህ የኦቶማን ሱልጣኖች የቅንጦትና የስልጣን ማማ ማሳያ የሆነ መስህብ ነው። እዚህ ውስጥ ሐረም የተሰኘ የሱልጣኑ ቤተሰቦች መኖሪያ በልዩ ሴራሚክ ጥበብ ያጌጠ ሆኖ ይታያል። በሙዚየሙ ክፍል ውስጥ ደግሞ የነብዩ ሙሴ በትረ መስቀል፣ የነብዩ ዳዊት ሰይፍና የነብዩ መሐመድ ካባ በጥንቃቄ ተጠብቀው ይገኛሉ።
እኛም በቅርብ ርቀት ሆነን እነዚህን ዘመናዊ ሽሬ መስህቦች መመልከት እንችላለን። ከሙዚየሙ ድንቅ ቆይታ በኋላ ደግሞ ወደ ሰማያዊ መስጊድ ተጉዘን የኪነ ህንፃ ጥበብን ማድነቅ እንችላለን። ከሃጂያ ሶፊያ ትይዩ የሚገኘው ይህ መስጊድ በውስጡ ባሉት 21,000 ሰማያዊ የኢዝኒክ ሴራሚክ ጌጦች ምክንያት ሰማዩ ወደ ውስጥ የገባ መስሎ ይታያል። 6 ሚናራዎቹ ደግሞ የከተማዋን ሰማይ ቀደው የሚታዩ ምልክቶቹ ናቸው። እኛም በዚህ የኪነ ህንፃ ትንግርት በሆነ መስህብ ተደመን ስናበቃ ደርባባዋን የታሪክ እመቤት ኢስታንቡልን ሳንሰናበት በዓለም ላይ ካሉት ትልቁና ጥንታዊው የገበያ ስፍራ በሆነው ግራንድ ባዛር ውስጥ በመግባት በቅመማ ቅመም ሽታና በወርቅ ብርሃን ታጅበን መገበያየት እንችላለን። ቀጥሎም በቦስፎረስ ወንዝ ላይ በመርከብ እየተጓዝን በአንድ በኩል አውሮፓን በሌላ በኩል ደግሞ እስያን እያየን ሻይ በመጠጣት ልብን የሚሰርቅ ደስታን ገንዘብ ማድረግ እንችላለን። ከኢስታንቡል የታሪክ ግርማና የከተማ ጫጫታ እስኪበቃን ቀስመን ስናበቃ ደግሞ መንፈስን ወደሚያረካውና በሰሜን ቱርክ ተራሮች ጉያ ወደ ተሸሸገው ድንቅ ገዳም ይዣችሁ ልሂድ። ጓዛችንን ሸክፈን ወደ ጥቁር ባህር አካባቢ ወደምትገኘው ትራብዞን ስናመራ ሱሜላ ገዳም ይጠብቀናል። ሱሜላ ገዳም ማለት በተፈጥሮ ዓለት ላይ የተለጠፈ የሥነ ህንፃ ጥበብ ነው። እንደ አውሮፓውያን አቆጣጠር በ386 ዓመተ ምህረት የተመሰረተው ይህ የግሪክ ኦርቶዶክስ ገዳም ከባህር ወለል በላይ 1200 ሜትር ከፍታ ባለው የሜላ ተራራ ገደል ላይ ተጣብቆ ተሰርቷል። ገዳሙ የተሰራው ለቅድስት ድንግል ማርያም ክብር ሲሆን ጥቁሯ ማርያም በመባል የምትታወቀው ተአምር ሰሪ ስዕል አድኖ መገኛ እንደነበረ ይነገርለታል። የግድግዳዎቹ ላይ ስዕሎችም ምንም እንኳን ዘመናት ቢፈራረቅባቸውም የመጽሐፍ ቅዱስን ታሪክ በደማቅ ቀለም እየተረኩ ዛሬም ይገኛሉ። ቦታውም ለክርስቲያኖች ትልቅ የመንፈሳዊ ጉዞ ወይንም የፒልግራሜጅ ስፍራ ነው። እኛም ወደ ገዳሙ ለመድረስ በአልቲንዴሬ ብሔራዊ ፓርክ አረንጓዴ ደኖችና ፏፏቴዎች መካከል የእግር ጉዞ በማድረግ ገዳሙ ላይ ስንደርስ ከገዳሙ መንፈሳዊ በረከት ባሻገር ከላይ ሆነን በምንመለከተው የደመናና የደን እይታ መደመምና አይረሴ የመንፈስ እርካታን መሸመት እንችላለን። ከገዳሙ በረከትም የመንፈስ መረጋጋትም ተካፍለን ስናበቃ ደግሞ ከዚህ ጭጋጋማ የሰሜን ተራራ ወርደን ወደ ደቡብ ምስራቅ የቱርክ ክፍል በመሄድ የድንጋይና የባህል ሙዚየም ወደ ሆነችው ከተማ ልውሰዳችሁ። ማርዲን ላይ ደርሰናል። ማርዲን የታሪክና የባህል ውህደት በጉልህ የሚታይባት በወርቃማ ቀለም ያጌጠች ከተማ ናት። ከተማዋም የምትገኘው በታላቁ የሜሶፖታሚያ ሜዳ አናት ላይ በተራራ ቁልቁለት ላይ ነው። የማርዲን ልዩ ውበት የሚመነጨው ከቢጫ የኖራ ድንጋይ በተሰሩት ቤቶቿ ሲሆን የከተማዋ አቀማመጥ ደረጃ በደረጃ ስለሆነ የአንዱ ቤት ጣሪያ ለሌላኛው ቤት ሰገነት ነው። እዚህ መስጊዶችና የሲሪያክ ኦርቶዶክስ አብያተ ክርስቲያናት ጎን ለጎን ተሰርተው የደውልና የአዛን ድምፅ ተዋህዶ ይሰማል። በተለይም ዴሩል ዛፋራን ገዳም ለ400 ዓመታት የፀሐይ አምልኮ ቤተ መቅደስ ሆኖ ያገለገለና በኋላም ወደ ክርስትና የተቀየረ ታሪካዊ ቦታ ነው። እኛም በከተማዋ ጠባብና ጠመዝማዛ በሆኑት አቧራ በተባሉ የድንጋይ መተላለፊያዎች ውስጥ በመራመድ የአካባቢውን ባህላዊ የብር ስራዎች መመልከት እንችላለን። እንዲሁም ምሽት ላይ ከቤቶች ጣሪያ ላይ ሆነን ማለቂያ የሌለውን የሜሶፖታሚያን ሜዳ በመመልከት የሜዳ ባህርን የመመልከት ያክል ስሜትን መጎንጨት እንችላለን። በከተማዋ ድንቅ እይታ ካደረግን በኋላ ደግሞ ከማርዲን ብዙም ሳንርቅ የሰው ልጅ ታሪክ ከስሩ ወደ ቀየረውና የስልጣኔ መጀመሪያ ወደ ተባለው አስደናቂ ቦታ እንጓዝ። ጎቤክሊ ቴፔ ላይ ደርሰናል። ይህ ቦታ የአርኪኦሎጂ ዓለምን ያናወጠ ግኝት ነው። አንዳንዶች የታሪክ 0 ነጥብ እያሉም ይጠሩታል። ጎቤክሊ ቴፔ ማለት የሰው ልጅ ገና ግብርናንና የከተማ ህይወትን ሳይጀምር አዳኝ በነበረበት ዘመን ማለትም ከ12000 ዓመታት በፊት የገነባው የመጀመሪያው ቤተ መቅደስ ነው። ይህ መስህብ ከግብጽ ፒራሚዶችም በ7000 ዓመታት ይቀድማል። እዚህ የሚገኙት የቲ ቅርጽ ያላቸው ግዙፍ የድንጋይ አምዶች ክብ ሰርተው ቆመው ይታያሉ። እንዲሁም አምዶቹ ላይ የአንበሳ፣ የእባብ፣ የጊንጥና የቀበሮ ምስሎች በጥበብ ተቀርጸዋል። ቦታውም የሰው ልጅ ወደ ስልጣኔ የገባው በሃይማኖት ምክንያት ሊሆን እንደሚችል ፍንጭ የሰጠ ወሳኝ ስፍራ ነው። እኛም በዚህ ታሪካዊ ቦታ ተገኝተን በልዩ ሁኔታ በተዘጋጀው የእግረኛ መንገድ ላይ በመሆን እነዚህን ግዙፍ ድንጋዮች በመመልከት የሰው ልጅ ያለ ዘመናዊ መሳሪያ እንዴት ይህንን ሊሰራ ቻለ የሚለውን ጥያቄ እያሰላሰልን በታሪክ ጥልቀት ውስጥ መዋኘት እንችላለን። ከሆነልንም መልስ አግኝተን ካልሆነልንም ደግሞ ተደንቀን ከዚህ ጥንታዊ የታሪክ ዶሴ በመውጣት ተፈጥሮ በራሷ እጅ ወደ ጠረበችውና የሌላ ፕላኔት ገጽታ ወደሚመስለው አስማታዊ ምድር እንሂድ። ካፓዶቂያ ላይ ተገኝተናል። ካፓዶቂያ ከሚሊዮን ዓመታት በፊት በእሳተ ገሞራ ፍንዳታና በነፋስ መሸርሸር የተፈጠሩ የተረት ጭስ መውጫ የሚባሉ ሾጣጣ አለቶች የሞሉበት ምድር ነው። ከተፈጥሮ ክስተቱ በተጨማሪ ደግሞ በታሪካዊ እሴቱ ይህ ቦታ በጥንት ጊዜ ክርስቲያኖች ከሮማውያን ስደት ለማምለጥ በመሬት ውስጥ የገነቧቸው የምድር ውስጥ ከተሞች ያቀፈ ነው። ለአብነት ያክልም በዚህ ቦታ ዴሬንኩዩ የተባለው የመሬት ውስጥ ከተማ እስከ 85 ሜትር ወደ ታች የሚዘልቅና ትምህርት ቤቶችን፣ ቤተክርስቲያኖችን እንዲሁም የወይን መጭመቂያዎችን ያካተተ ነው። እኛም እዚህ ተገኝተን
ቀን ጎህ ሲቀድ በሞቃታማ አየር ፊኛ ወይንም ሆቴር ባሎን ወደ ሰማይ በመውጣት በመቶዎች በሚቆጠሩ ፊኛዎች መሃል ሆነን ከፀሐይ መውጣት ጋር ተዳምሮ የሚፈጠረውን ህልም የሚመስል እይታ መኮምኮም። በተጨማሪም ከመሸብን ደግሞ ከአለት ተፈልፍለው በተሰሩት ሆቴሎች ወይንም ኬቭ ሆቴልስ ውስጥ በማደር የጥንቱን ዘመን ህይወት መቅመስ እንችላለን። የጥንቱን ህይወት ዛሬ ላይ ኖረን ስናበቃ ደግሞ ከአለታማው ምድር ተነስተን ወደ ቱርክ ደቡባዊ የባህር ዳርቻ በመውረድ የፀሐይና የባህርን ውበት ለማጣጣም ወደ አንታሊያ እናቅና። በሜዲትራኒያን ባህር ዳርቻ የምትገኘው አንታሊያ ሰማያዊው ባህር ከአረንጓዴው የታውረስ ተራራ ጋር የሚዋሃድባት ከተማ ናት። አንታሊያ የቱሪዝም ከተማ ናት። በከተማዋ ውስጥ ያለው ካሌይቺ የተባለው የድሮ ከተማ በግንብ የተከበበ ሲሆን በኦቶማን ዘመን ቤቶች፣ ጠባብ የድንጋይ መንገዶችና ታሪካዊ ቅርሶች የተሞላ ነው። እንዲሁም የከተማዋ መግቢያ በር የሆነው የሃይድሪያን በር እንደ አውሮፓውያን አቆጣጠር በ130 ዓመተ ምህረት ለሮማው ንጉሥ አቀባበል የተሰራ ድንቅ መስህብ እንደሆነ ይነገርለታል። በተጨማሪም የከተማዋ ልዩነት መገለጫ የሆነውን የዱደን ፏፏቴ ከ40 ሜትር ከፍታ ላይ በቀጥታ ወደ ጨዋማው ባህር የሚፈሰውን ገጽታውን ለማየት ቱሪስቶች ከተማዋን ደጅ ይጠኗታል። እኛም ዛሬ ከቱሪስቶቹ አንዳንዱ ነንና በከተማዋ በመገኘት በሚያምሩ የባህር ዳርቻዎቿ ላይ እየዋኘን በድሮ ከተማ ውስጥ በእግር እየተንሸራሸርን ታሪክን መቃኘት እንችላለን። እንዲሁም ጀልባ ላይ ተሳፍረን የፏፏቴውን ግርማ ከባህር ላይ መመልከትም የግላችን ነው። ከፏፏቴው ድንቅ ቆይታ በኋላ ደግሞ እንደ በረዶ ነጭ ወደ ሆነውና ፈውስ ወደሚሰጠው የተፈጥሮ ድንቅ ቦታ ይዣችሁ ልሂድ። ፓሙካሌ ላይ እንገኛለን። ፓሙካሌ በቱርክኛ የጥጥ ቤተ መንግስት ማለት ሲሆን ይህ ቦታ በረዶ የመሰለ ነጭ መልክ አለው። ነገር ግን በረዶ አይደለም። ገጽታው ከምድር ውስጥ በሚወጣው ሙቅ ውሃ በውስጡ በያዘው ማዕድን ምክንያት መሬቱ ወደ ነጭነት የተቀየረ ነው። በመዳረሻው የውሃ ገንዳዎቹ ሰማያዊ ቀለም ከነጩ መሬት ጋር ተዳምሮ ሰማያዊ እንቁ መስሎ ይታያል። ከዚህ ነጭ ተራራ አናት ላይ ደግሞ ሂራፖሊስ የተባለች የጥንት ሮማውያን የጤና ከተማ ፍርስራሽ አለች። እዚህ የክሊዮፓትራ ገንዳ የተባለ የመሬት መንቀጥቀጥ በጣላቸው የጥንት ሮም ምሰሶች ላይ የሚዋኙበት ሙቅ ውሃም ይገኛል። እኛም በፓሙካሌ ከተገኘን አይቀር ጫማችንን አውልቀን በነጩ ተራራ ላይ ባለው ለስላሳ ሙቅ ውሃ ላይ መራመድ እንዲሁም ታሪካዊ በሆነው የሙቅ ውሃ ገንዳ ውስጥ በመዋኘት የሰውነትና የመንፈስ ፈውስን መሸመት እንችላለን። ከዚህች የተፈጥሮ ስፓ ከሆነች ከተማ ወጥተን ስናበቃ ደግሞ በጥንታዊው ዓለም ታላቅ ስም ወደ ነበራትና መጽሐፍ ቅዱስ ላይ በስፋት ወደ ተጠቀሰችው ከተማ ይዣችሁ ልሂድ። ኤፌሶን ላይ እንገኛለን። ኤፌሶን በጥንታዊቱ ዓለም ከሮም ቀጥሎ ሁለተኛዋ ትልቋ ከተማ ነበረች። ይህ ቦታ በዘመናችን በጥሩ ሁኔታ ተጠብቀው ከቆዩ የጥንት ከተሞች ቀዳሚው ሲሆን እዚህ የሚገኘው የሴልሰስ ቤተ መጻሕፍት የከተማዋ ልዩ ምልክት ነው። የቤተ መጻሕፍቱ የፊት ለፊት ገጽታ እጅግ አስደናቂ ሲሆን መስህቡ 25000 ሰው የሚይዘውን ታላቁን ቲያትር ያቀፈ፣ ቅዱስ ጳውሎስ ወንጌል የሰበከበትና ሕዝቡ የኤፌሶን አርጤምስ ታላቅ ናት እያለ የጮህበት ቦታ ነው። እንዲሁም በመዳረሻው ከከተማዋ ወጣ ብሎ በቡልቡል ተራራ ላይ የቅድስት ድንግል ማርያም ቤት ወይንም ሃውስ ኦፍ ቨርጂን ሜሪ ይገኛል። በዚህ ቦታ ላይም ቅድስት ድንግል ማርያም ከቅዱስ ዮሐንስ ጋር በመሆን የመጨረሻውን ዘመኗን እንዳሳለፈችበት ይታመናል። እኛም በታላቋ ኤፌሶን ተገኝተን ከ1000 ዓመታት በፊት ነገስታትና ፈላስፎች በተራመዱበት የእብነ በረድ መንገድ ላይ መራመድና የቅድስት ድንግል ማርያምን ቤት ተሳልመን ጸሎት ማድረግ እንችላለን። ከኤፌሶን ታሪክም በረከትም ተቀብለን ስናበቃ ደግሞ ለዛሬ ጉዟችን ማጠቃለያ ወደ ሆነችው ታሪክን ከዘመናዊ የቅንጦት መዝናኛ ጋር አጣምራ በያዘችው ውብ ከተማ ላይ ጉዟችንን እናሳርጋለን። በመጨረሻም ቦድሩም ላይ ተገኝተናል። ቦድሩም በነጭ ቤቶቿ በሐምራዊ አበባዎቿና በደማቅ የምሽት ህይወቷ የምትታወቅ የቅንጦት ከተማ ናት። ከተማዋ ይበልጥ የምትታወቀው በቦድሩም ግንብ ወይንም በካስትል ኦፍ ሴንት ፒተር ሲሆን ይህ ግንብ በ15ኛው ክፍለ ዘመን በመስቀል ጦረኞች የተገነባና አሁን በዓለም ላይ ካሉት ምርጥ የውሃ ውስጥ አርኪኦሎጂ ሙዚየሞች አንዱን የያዘ ነው። ቦድሩም በተጨማሪም ከጥንታዊው ዓለም 7 አስደናቂ ነገሮች አንዱ የነበረው የሃሊካርናሰስ መቃብር መገኛ ናት። እኛም በከተማዋ ተገኝተን ከታሪክ በረከቷ ከተቋደሰን በኋላ ቀን ላይ ጉሌት በተባሉ የእንጨት ጀልባዎች ተሳፍረን በሰማያዊ ባህር ላይ መንሳፈፍ፣ ማታ ላይ ደግሞ በባህር ዳርቻ በሚገኙ ማራኪና ውብ ሬስቶራንቶች ራት እየበላንና እየተዝናናን የጉዟችንን ፍጻሜ በደስታ ማክበር እንችላለን። ቱርክ ትላንትን ዛሬንና ነገን አስታርቃ እየኖረች ያለች ድንቅ አገር ናት። ቱርክን መጎብኘት ማለት በጊዜ ሳጥን ውስጥ ያለ ገደብ መንሸራሸር ማለት ነው። በዚህች ትንግርት ሀገር በኢስታንቡል የባህል ቅልቅል ተገርመን፣ በጎቤክሊ ቴፔ የሰውን ልጅ አጀማመር አይተን፣ በሱሜላና ካፓዶቂያ የተፈጥሮን ተአምር አድንቀን፣ በአንታሊያና ቦድሩም ባህር ተዝናንተን የምንመለስባት አካልን የሚያድስና አይምሮን በእውቀት የሚሞላ
የማይረሳ የህይወት ዘመን ተሞክሮን የምንሸምትባት መዳረሻ ናት። እዚህ እያንዳንዱ እርምጃ አዲስ ታሪክ አለው። እያንዳንዱ እይታ አዲስ ትዝታን ይፈጥራል። እኛም ጊዜ ለሌሎች ጭውውቶቻችን ለመቆጠብ እዚህ ላይ ያበቃን እንጂ ቱርክ ብዙ ሊጎበኙ የተገባቸው ድንቅ መስህቦችን የተቸረች ውብና ማራኪ ሀገር ናት። ዛሬ ቱርካውያን በባህል ኩሩ፣ ለለውጥ ክፍትና እጅግ ታታሪ ህዝቦች ናቸው። የዘመናዊቷ ቱርክ የህዝብ ቁጥርም ከ85 ሚሊዮን በላይ ነው። ሀገሪቱም የወጣቶች ሀገር ናት። ከግማሽ በላይ የሚሆነው ህዝቧ ዕድሜው ከ30 ዓመት በታች ሲሆን ይህም ለሀገሪቱ ትልቅ ጉልበትና ህይወት ሰጥቷታል። የቱርክ ወጣቶች ለአውሮፓውያን አኗኗር የቀረቡ ቢሆኑም የቤተሰብ እሴታቸው ግን ጠንካራ ነው። ከሀቫልቲ ወይንም ቁርስ ለቱርካውያን ከምግብ በላይ ነው። ይህ የቤተሰብ መሰብሰቢያ ስርዓታቸውም ጭምር ነው። በቁርስ ሰዓት አይብ፣ የወይራ ፍሬ፣ ማር፣ እንቁላልና ቲማቲም ሳይኖር ቁርስ መብላት አይታሰብም። ያው የኑሮ ደረጃው አንዳንዴ ቢገድብም አብዛኞቹ ቱርካውያን ግን ይህንን ማድረግ ያዘወትራሉ። በትምህርት ረገድ አብዛኛው የሀገሪቱ ወጣት ዩኒቨርሲቲ የገባ ሲሆን ቴክኖሎጂንም አጥብቆ ይከታተላል። ይሁን እንጂ ከዘመናዊነቱ በስተጀርባ ጠንካራ የቤተሰብ ፍቅር አለ። የቱርክ ወጣቶች ምንም ያክል ቢዘምኑም ለሽማግሌዎች ክብር መስጠትና በዓላትን ከቤተሰብ ጋር ማሳለፍ ግዴታቸው ነው። እግር ኳስም ለቱርካውያን ከሃይማኖት ቀጥሎ ሁለተኛው እምነታቸው ነው ማለት ይቻላል። እንደ ጋላታ ሳራይና ፌነርባቼ ያሉ ክለቦች ጨዋታ ሲኖራቸው ሀገሪቱ ቀጥ ትላለች፣ ከተሞችም ይቀወጥባቸዋል። ከእግር ኳስ በተጨማሪ ቱርካውያን በጣም ስሜታዊ፣ ተጫዋችና ኩሩ ናቸው። ይህንን እናንተም ቤተሰቦቼ በቃና ቴሌቪዥን መስኮት ታዝባችሁ ማኝ እንደሆናችሁ አልጠራጠርም። በጤናው ዘርፍም ቱርክ እጅግ ዘመናዊ ሆስፒታሎች ያሏት ስትሆን በተለይ ለፀጉር ንቅለ ተከላና ለውበት ቀዶ ጥገና ከአውሮፓ ሳይቀር ሰዎች ይጎርፉባታል። ዜጎቿን በስራ ዓለም በጣም ታታሪዎች ናቸው። የቱርክ ሴቶች በፖለቲካ በንግድና በትምህርትም ከፍተኛ ቦታ አላቸው። ቱርክ በዓለም ላይ ካሉ ታላላቅ 20 የኢኮኖሚ ባለቤቶች ወይንም የቡድን 20 አባል ሀገራት መካከል አንዷ ስትሆን የኢኮኖሚያ ዋነኛ ምንጮችም ማኒፋክቸሪንግ፣ ቱሪዝምና ግብርና ናቸው። ቱሪዝም ለሀገሪቱ ኢኮኖሚ ዋና እስትንፋስ ሲሆን ቱርክን በየዓመቱ ደጅ ከሚጠኗት ከ50 ሚሊዮን በላይ በሆኑት ቱሪስቶች ደረቷን ነፍታ በቢሊዮን የሚቆጠር ዶላር ትዝቃለች። ዘርፉም ቀላል የማይባል የስራ ዕድልን ለዜጎቿ ፈጥሮላታል። ከቱሪዝም በማይተናነስ መልኩ የሀገሪቱ ኢኮኖሚ ደጀን የሆነው ደግሞ ማኒፋክቸሪንግ ሲሆን ዛሬ ላይም ቱርክ የአውሮፓ የፋብሪካ ማዕከል እየሆነች ትገኛለች። በዘርፉ ስርም በጨርቃ ጨርቅ፣ በመኪና መገጣጠምና የኤሌክትሮኒክስ ዕቃዎች በማምረት ትታወቃለች። በተጨማሪም ቱርክ በመዝናኛው ዘርፍ ድራማ አምራች ሀገር ናት። የቱርክ ተከታታይ ድራማዎች በዓለም ዙሪያ እጅግ ተወዳጅና በመሸጥ ከአሜሪካ ፊልሞች ቀጥሎ ሁለተኛ ደረጃን ይዘው ይገኛሉ። እንዲሁም ቱርክ በስትራቴጂካዊ ንግድ በመታገዝ ኢኮኖሚዋን ትዘውራለች። ሀገሪቱ በአውሮፓና በእስያ መካከል ስላለች የነዳጅና ጋዝ ማስተላለፊያ ቱቦዎች አቋርጠዋት ያልፋሉ። ይህም የኤነርጂ ኮሪደር እንድትሆን አድርጓታል። በተጨማሪም የተቀረው የኢኮኖሚ ክፍል በግብርናና በአየር መንገድ አገልግሎት እየታገዘ ወደ ላይ እየተመነደገ ይገኛል። ይሁን እንጂ የቱርክ ኢኮኖሚ ፈተናዎችም አሉበት። የቱርክ ገንዘብ የሆነው የቱርክ ሊራ ዋጋ መወደድና የዋጋ ንረት ወይንም ኢንፍሌሽን የህዝቡን የመግዛት አቅም ፈትኖታል። መንግስትም ይህን ለማረጋጋት ትልቅ ጥረት እያደረገ ይገኛል። ከኢኮኖሚው ባሻገር ቱርክ በዓለም ፖለቲካ ውስጥ ተፈላጊ ሙሽራ ናት። ሀገሪቱ የኔቶ አባል ስትሆን ከአሜሪካ ቀጥሎ በኔቶ ውስጥ ሁለተኛው ትልቅ ጦር ያላት ሀገርም ጭምር ናት። በሌላ በኩል ደግሞ ከሩሲያና ከመካከለኛው ምስራቅ ጋር ጠንካራ ግንኙነት አላት። ይህ አቀማመጧም በምዕራቡና በምስራቁ ዓለም መካከል እንደ ሚዛን እንድትታይ አድርጓታል። በስደተኞች ጉዳይ ላይም ቱርክ ለአውሮፓ እንደ ግድብ ሆና ታገለግላለች። በሚሊዮን የሚቆጠሩ ስደተኞችን በየጊዜው አፈሯን ስለሚረግጡ እነሱን በማስተናገድም ትልቅ ሸክም ትሸከማለች። ነገር ግን ይህች ታላቅ ሀገር ከፊቷ ብዙ ፈተናዎች ተደቅነውባታል። ኢኮኖሚውን ማረጋጋት ዋናው ስራ ቢሆንም ከኢኮኖሚው በተጨማሪ የአካባቢ ጥበቃና የአየር ንብረት ለውጥ ያሳስባታል። እንደ አውሮፓውያን አቆጣጠር በ2023 የተከሰተው አስከፊ የመሬት መንቀጥቀጥ ሀገሪቱ ለተፈጥሮ አደጋዎች ምን ያክል ተጋላጭ እንደሆነች አሳይቷል። በፖለቲካም በኩል ከአውሮፓ ህብረትና ከጎረቤት ሀገራት ጋር ያለው ውጥረት የተረጋጋ አይደለም። ሆኖም የቱርክ ህዝብ ጠንካራና የማይበገር ነው። ታሪካቸውን
እንደሚያሳየው ከእያንዳንዱ ውድቀት በኋላ ቱርካውያን በበለጠ ጥንካሬ ይነሳሉ። የወደፊቷ ቱርክም በቴክኖሎጂ በቱሪዝምና በዲፕሎማሲ የበለጠ ተጽዕኖ ፈጣሪ እንደምትሆን ይጠበቃል። በአጠቃላይ ቱርክ ማለት ይህች ናት። ታሪክ በድንጋዮች ላይ የተጻፈባት፣ ባህል በህዝቦቿ ደም ውስጥ የሚፈስባትና ተፈጥሮ በውበቷ ያጌጠችባት ምድር፣ የጥንት ነገስታት ጥበብ ከዘመናዊው ዓለም ቴክኖሎጂ ጋር የተዋሃደባት፣ የምስራቅ እንግዳ ተቀባይነት ከምዕራብ ነጻነት ጋር የተገናኘባት ድንቅ ሀገር። ውድ የሀገሬ ልጆች፣ የዛሬው የቱርክ ቅኝታችን እዚህ ላይ አበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።